አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ተከታታዮች ወንድሞች እንዴት ናችሁ? ሰላም ብያለሁ። ክርስቲያን ወገኖቼ ዛሬ የምንሰራው ሰመክ ሳሎና ነው ማለት ነው። በዚህ መልኩ በሎሚና በኸል በጨው አድርጌ ጽድት አድርጌ እጥጥፍ አድርጌያለሁ ማለት ነው። ከዛ ባህራት እዚህ ጋር የሰመክ ባህራት ይሄን ማለት ነው ውዶች። ይሄንንና ይሄ ያቃጥላል። እኔ የሚያቃጥል ስለማይፈልጉ ትንሽ ነው ያደረኩት። ከዛ ከሙን ይሄ ከሙን ነው። ይሄ ፍልፍል አስወጥ ነው። ይቅርታ በአንድ እጄ ስለያዝኩ ነው። ይሄ ባህራት ሰመክ ነው። አሁን ያሳየኋችሁ ይሄና ይሄ ማለት ነው። ከዛ ይሄ ከሙን ነው። ይሄ ደግሞ ፍልፍል አስወጥ ነው። ይሄ ኩዝብራ ነው ማለት ነው ውዶች። ከዛ እዚህ ጋር እንደዚህ መጠነኛ ነው ሁሉንም ያረኩት። ከበዛባችሁ መቀነስ ትችላላችሁ እንደ ሰመክ ብዛታችሁ ማለት ነው። ከዛ እንደዚህ ድብልቅልቅ እናረግና በደንብ አድርገን እንደዚህ ካደረግን በኋላ በደንብ ከዛ እዚህ ጋር በሎሚና በእንትን እኔ ጽድት አድርጌ ስላጠብኩት እዚህ ጋር ጨምረው በአንድ ስለያዝኩኝ ያው ትንሽ በደንብ አድርገን ባህራት ምናምን ስለሚፈልግ ይሄ ውስጡን ምናምን እንደዚህ መስመስ እናደርግና በአንድ እጅ ይዞ ግን እንትን ለማለት ትንሽ እንትን ይላል ያስቸግራል። ግን ቢሆንም ያው ከዛ እንደዚህ አድርጌ ጽድት አድርጌ እንትን ብያዋለሁኝ አስተካክየዋለሁኝ። እንደዚህ የሚጠበስ ስለሆነ ጨው ቅድም ይቅርታ እንትን አላልኳችሁም። ጨው አረጋለሁ እዚህ ጋር እንዳይበዛባችሁ። እንደዚህ አድርገን አብረን ድብልቅ አድርገን እናድባለቀዋለን ማለት ነው። እንደዚህ ከዛ ይጠበሳል በደንብ በቃችሁ። እንደዚህ ካደረግን በኋላ ደግሞ ሲጠበስ አሳያችኋለሁ ማለት ነው። እሱ በደንብ አድርገን እንደዚህ እኔ በአንድ እጄ ስልክ ይዤ ስለሆነ ለዛ ነው እንትንም አለው ማለት ነው። ውስጡንም እንደዚህ በቃ አያችሁ ጽድት ታርጋችሁ እንትን ትሉታላችሁ። ይሄንንም እንደዚህ ባህራት በደንብ ሰመክ ስለሚወድ ማለት ነው። ይሄን እንደዚህ ቆንጆ ነው። እንደዚህ አድርጌ ባህራት እንዲገባው ማለት ነው። እንደዚህ ካደረግን በኋላ ከዛ ስጠብስ ደግሞ አሳያችኋለሁ። እሺ ውዶች። ከዛ እዚህ ጋር ዘይታችንን እንትን እንላለን ማለት ነው። ዘይታችን ከፈላልን እዚህ ጋር ሰመካችንን ቅድም ያደበላለቀውን በባህራት ምናምን እዚህ ጋር ቀስ ብለን ብስሚላ እንደዚህ ቀስ ብላችሁ ግን እንዳይረጭባችሁ ማለት ነው። እናደርጋለን ማለት ነው። ከዛ ቀስ እያልን እናገለባብጣለን ማለት ነው ውዶች። ከዛ ያችሁ ከዛ ቀስ እያልን እንደዚህ ይሄንን ደግሞ በኋላ እንጠብሳለን ማለት ነው። ይሄ ከወጣልን በኋላ ከዛ እንደዚህ ከሆነ ቀስ ብላችሁ እንደዚህ እንዳይረጭባችሁ ጥንቃቄ አድርጉ። አያችሁ በዚህ መልኩ እንደዚህ ቀስ አድርጋችሁ እንደዚህ ትገለብጣላችሁ ማለት ነው። ጥንቃቄ አድርጉ ዘይቱ እንዳይልባችሁ ማለት ነው። እንዳይረጭባችሁ
ዘይቱ በጣም ያቃጥላል ሲረጭ ሰውነት ላይ ወላሂ። እና ራሳችሁን እየጠበቃችሁ እህቶቼ። ከዛ እንደዚህ መብሰሉን እንትን ካላችሁ በኋላ ቀስ አድርጋችሁ እንዳይረጭባችሁ እንደዚህ አድርጋችሁ ታስቀምጣላችሁ ማለት ነው። እንደዚህ ካደረጋችሁ ከዛ ቅድም የተረፈ ሰመክ ነበር ያልተጠበሰ ወይም ደግሞ እንደዚህ እያደረጋችሁ ከዛ እናወጣለን። አሁንም ከበሰለልን በኋላ እንደዚህ ዘይቱ ትንሽ እንትን እንዳይደክም እንደዚህ እናደርጋለን። እንደዚህ ካደረግን በኋላ ይሄንን ወደ ጎን እናደርግና ዘይቱን ከዛ እዚህ ጋር ሶስ እንሰራለን ማለት ነው። ዘይት እናደርጋለን። እዚህ ጋር ዘይት ካደረግን በኋላ ሽንኩርታችንን በዚህ መልኩ እናደርግና ትንሽ ዘይት እንዳይበዛባችሁ በዚህ መልኩ ليمون ايوه في هناك دونة اسالها دونة روح عند الدونة في هناك دونة داخل البيت ايوه ثلاجة اي كان الزيت ከበሰለ በኋላ እንትን ነጭ ሽንኩርት እንጨምራለን ማለት ነው። ነጭ ሽንኩርትና ዝንጅብል፣ እኔ ዝንጅብል ፍሬሽ ስለሌለኝ ፓውደር እናደርግበታለሁ ማለት ነው። እናንተ ካላችሁ ፍሬሽ ብትጨምሩ አሪፍ ነው፣ ቆንጆ ነው። ፍሬሽ ሁሉ ነገር ፍሬሽ አሪፍ ነው ማለት ነው። እሺ ማቀስ አድርገን እንደዚህ እናማስላለን። ፍሬሽ ስለሌለኝ ፓውደሩን እጠቀማለሁ ማለት ነው። ትንሽ ቢያንስ አንድ ማንኪያ ትንሿ ማለት ነው። እዚህ እንትን ካለልን እንደዚህ ከሆነልን ቲማቲም እንጨምራለን። ቲማቲም እንደዚህ በዚህ መልኩ ከትፍ ያለን እናደርጋለን ማለት ነው። ከዛ ሳልሳ አደርጋለሁ። ሳልሳ ተወሰነ በዚህ እናደርግበታለን።
በደንብ ይደበላለቅ። ከዛ እንደዚህ ይሆናልን ማለት ነው። እሺ እንደዚህ ይሆናልን። ባህራት እንጨምራለን። ባህራት እዚህ ጋር አለኝ። ይሄንኛው ቆይ ላሳያችሁ። እዚህ ጋር ይሄ የምታዩት ኩዝብራ ነው። ከዛ ይሄ ፍልፍል አስወድ፣ ይሄ ደግሞ ኩርኩም ነው። ይሄ ደግሞ ባህራት ሰመክ ነው ማለት ነው። ባህራት ሰመክ ማለት ይሄ ነው ማለት ነው። ከዛ እንጨምራለን እንደዚህ ሚክስ ካደረግነው በኋላ እንደዚህ ሚክስ ካደረግነው በኋላ እንደዚህ በአንድ እጅ ስለሆነ በቃ ትንሽ አይመችም። እንደዚህ እናማስላለን በደንብ እየተንተከተከ ነው አሁን። ማሻአላ ቆንጆ። ከዛ ሎሚ ትጨምሩላችሁ ማለት ነው። ሎሚ ያብስ። ከዛ ነጭ ሽንኩርት እንደዚህ ሳትልጡ እንደዚህ ከዛ እንደዚህ ሰል ታረጋላችሁ። ተምር ህንዲ እኔ ስለሌለኝ ነው ማለት ነው። ተምር ህንዲ ጨምሩ ካላችሁ። እኔ ዛሬ ስላለቀብኝ ነው የለምና ነው። ቢኖር አሪፍ ነው፣ በጣም ቆንጆ ነው። ከዛ እዚህ ጋር እንትን አለኝ ማለት ነው። በግዱንስ ኩዝብራና ሸበት ነበር የሚጨመረው፣ ላኪን እኔ ኩዝብራ ፓውደር ጨምሬበታለሁ ፍሬሽ ስለሌለኝ። እናንተ ፍሬሽ ካላችሁ ጨምሩበት። ሸበትም ስለሌለኝ ሸበት አልጨመርኩም ማለት ነው። እናንተ ካላችሁ ጨምሩበት። ቆንጆ ጣዕም ይሰጠዋል ማለት ነው። እና ላኪን እኔ ፍሬሽ ስለሌለኝ ይሄን እጨምርበታለሁ። ችግር የለውም። ሰው ባለው ነው ማለት ነው። ሰው እንደ ቤት እንጂ እንደ ጎረቤት አይኖርም ይባላል። እና ያ ፍሬሽ ስላለቀብኝ እኔ በዚህ መልኩ እንደዚህ ጭቅስ አድርገን እናመሳስላታለን። ከዛ ቆንጆ ሆነልናል ማለት ነው። ከዛ እዚህ ጋር ቅድም የጠበስነውን ሰመካችንን አንጥተን እንጨምራለን። ከዛ እንደዚህ ሰመካችንን ከጨመርን በኋላ እንደዚህ ቀስ አድርገን እንዳይሰባበርብን ሰመካችን ትንሽ ከተንተከተከ በኋላ ለ10 ደቂቃ ለ15 ደቂቃ ቀስ አድርገን እንትን እንላለን ማለት ነው። ከዛ ወደ እሳቱን ቀነስ ማድረግ አለብን። ወደ ሩዝ እንሄዳለን። ሰመካችን ሳሎናችን በዚህ መልኩ ቆንጆ ሰመክ ሆኖ ጨርሰናል። አሁን እናጠፋና ወደ ሩዝ መስራታችን እንሄዳለን ማለት ነው። እዚህ ጋር ሩዜን እጠብ አድርጌያለሁ። ሩዝ በስመቴ ጽድት አድርጌ አጥቤያለሁኝ። ከትንሽ ደቂቃ በኋላ ሩዛችንን እንሰራለን ማለት ነው። አሁን ሩዛችንን እንሰራ ነው። እዚህ ጋር የፈላ ውሃ እንጨምራለን። እዚህ ጋር ጨውና ሄል ቢስማር ይሄንን ስሙን አላውቀውም።
ከዛ እንጨምራለን እዚህ ጋር ዘይት፣ ትንሽ ዘይት እንጨምራለን። ትንሽ ሳይበዛባችሁ ትንሽ። ሩዛችንን ቅድም አጥበን የዘፈዘፍነውን ውሃውን እንደፋና ከዛ ሩዛችንን እንጨምራለን ማለት ነው። ጨምረናል። ያው በአንድ እጄ ይዤ ስለሆነ ነው። በአንድ እጅ ስልክ በአንድ እጅ ስራ ያው ትንሽ አይመቻችን፣ ግን ኢንሻአላህ ሁሉም ለበጎ ነው። ከዛ በጣም እንትን እንዳይልብን ሩዛችን በዚህ መልኩ እየበሰለ ነው ማለት ነው። ሩዛችን ይታያችኋል። በዚህ እንትን አካራፋቱ ደግሞ አድረለም እንደሆነ አላውቅም። እንደዚህ ይመጣል። ከዛ ከትንሽ ደቂቃ በኋላ እናጠናፍፋለን ማለት ነው። ሩዛችን እየበሰለልን ነው አልሐምዱሊላህ። ከትንሽ ደቂቃ በኋላ ተመልሰን እንመጣለን ማለት ነው። ከጠነፈፍን በኋላ ተመልሰን መተናል። ወዶቼ ሩዛችንን ይሄን ይመስላል። እኔ ትንሽ ሰምን አረግበታለሁ ማለት ነው። የሁሉም ቤት ፍላጎት ይለያያል። እኔ እንትን ምንድነው ይሄን ስለሚወዱ ትንሽ እጨምርበታለሁ። ቆንጆ ነው የሚሆነው። አለመጨመር ትችላላችሁ እንደ ፍላጎታችሁ፣ እንደ ሰዎቻችሁ ፍላጎት ማለት ነው። ከዛ ከትንሽ ደቂቃ በኋላ ከዛ ግጥም እናደርገዋለን ማለት ነው። ከገጠምን በኋላ ከትንሽ ደቂቃ በኋላ እንፋሎት ከወጣው በኋላ እናጠፋዋለን ማለት ነው። ከዛ ምሳችንን እናቀራርባለን ማለት ነው። ከትንሽ ደቂቃ በኋላ ተመልሰን እንመጣለን። ተመልሰን መጥተናል። ከትንሽ ደቂቃ በኋላ እንደዚህ እንፋሎት ሲወጣው ማለት ነው እናጠፋዋለን። እናጠፋና ወደ ማቅረብ እንሄዳለን ማለት ነው። አያችሁ በቃ። ከዚያ አሁን ሳሎናችንን ሀራራችን ላይ እናዘጋጃለን ማለት ነው። አያችሁ ዋው ማሻአላ ተባረከላ። እሺ ጠይብ ስታነሱ ቀስ ብላችሁ እንትን እንዳይልባችሁ፣ ብስሚላ እንዳይቆረስባችሁ ማለት ነው። እንደዚህ አያችሁ ቀስ ያኔ ሰመክ እንትን ስለሆነ አይችልም። በዚህ መልኩ እያነሳን እንደዚህ ሶሳችንንም እንጨምራለን ማለት ነው። እንደዚህ እዚህ ጋር እናደርጋለን። ከዛ ሶሳችንን እንደዚህ ካደረግን በኋላ ትንሽ ከላይ እንደዚህ እናደርግበታለን ማለት ነው። ሳሎናችን በዚህ መልኩ ጨረስ። እዚህ ጋር ሩዛችንን አያችሁ ማሻአላ ተባረከላ። ሀራራችን ጋር እንገለብጣለን። ሩዛችንን በዚህ መልኩ አስተካክለን ጨራረስን ማለት ነው። ከዛ በቃ ወደ ምሳ ማቅረብ እንሄዳለን። የዛሬው ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ አድርጉ። ኮሜንት አስተያየት እቀበላለሁኝ። አበረታቱኝ። ያው በመሀል ልሳሳት እችላለሁ። የተሳሳቱት ካለ ሰው ነኝና አሳሳታለሁ። ከሰው ስህተት ከብረት ዝገት አይጠፋም እንደሚባለው እና ኮሜንት አስቀምጡልኝ። በቀጣይ ቪዲዮ እስከምመጣ ሰላም አለይኩም ወራህመቱላሂ ወበረካቱ።